ቁጭ በይ ቁጭ በይ እንዳትነሺ እንዳትነሺ ቁጭ በይ መርቋት አሁን መርቋት እሺ ቱበል እስቲ ቱ እርሶቱ ይበሉባት ወጥልልኝም አንተ ልጅ ይበሉና ይመርቋት ማዘር የእርሱ ያሳድጋል ኧረ በእግዚአብሔር ኧረ ተባረኪ ደግልኝ አሜን አትይም አንተ ልጅቷ ምን ሆና ነው እንዴ አሜን አትልም ተባረኪልኝ የኔ ልጅ እደግልኝ ኧረ ጭንቅላቴን አመመኝ ጭንቅላት ሆና ነው የሚያምሽ እኛ እኮ በደጉ ጊዜ ልቀቁኝ ማዘር የዘንድሮ ልጅ ኧረ በእግዚአብሔር እንዴ የተነጫነጨች ነው ድሮ አሜን በይ አንቺ አሜን በይ ብቻ በይ ያያት እጅ አይመስልም ደግሞ አሜን በይ ያያት እጅ አይመስልም አሜን እሺ የዶሮ ጥፍር በልቼ አደኩ ልጅ እንዴት ነው 18 ብልት የበሉ ናቸው 18 ብልት የበላው ልጅ ነኝ እኔ እሺ የሆነ ነገር እየቆነጠጠኝ ነው በእግዚአብሔር ይቆንጠጠሽ በረከት ነው ኧረ ማዘር በእግዚአብሔር ተባረኪልኝ በቃ ማልጄ ከዚህ በኋላ እናቴ ዛሬ ነው ሽሩባ የተሰራሁት እያመመኝ ነው ማዘር ደግሞ ጆት በጣም ጠንካራ ነው አይ እና 18 ብልት ያለው ዶሮ የበላው ልጅ ቀልድ ነው እሺ እንኳን ደስ አለው ጭራሽ እንኳን ደስ አለው እንኳን ደስ አትዘጊ እንዳለለሽ አድገሻል ወዴት ታርጊ ወደ ጎን አታር ተመታ ጊዜ ተበላሽቷል ዱላ አስጠኝ ዱላ ገመድ አምጣልኝ ቶሎ አልተገረፍሽም ማለት ኧረ ማዘር ትልቅ ሰው ነው በትብይ ነው ሰርገበቼ ለማይልጎት ወይ ያጠብቁኝ ነው ማዘግል አርጎት እዚህ ሰርገበቼ እንደዚህ ማዘር ልታለቅስ ነው አገርፍሻለሁ ተነሽ በቃ ተነሽ አለቀሰች ስልክሽ ተነሽ ብሩክ ጋር ደውይልኝ ተነሽ ብሩክ ጋር ደውይላቸው በቃ ደውይልኝ ተገረፍ የብሩክን አያት እንዴት አየሻቸው ሃይሚ ኧረ እግዚአብሔር ያልኩበት አንተ እዛው ሊቀር ነው እንዴ ድምጽ ቆይ ሰላም የሙከራ ስርጭት አንተ አቤት እስማ አሙን ተስቀል ነቁጨይ አያቴን ብትሆን እንዲህ ነው የምትያት እንዴ አይከበሩም እንዴ አያቴ ጠንቋይ ናቸው አያት ጠንቋይ ምን አይነት ግን አንተ የተረገምክ ተንከሲስ ቤተሰብ ፈጣላችሁ ተስፋ አደርጋለሁ